بسم الله الحمد لله والصلاة والسلام على رسول الله كما تو حديث كفله لت قطر 47 إن ملكتالن عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أبو هريرة بارد حديث رسولاتين صلى الله عليه وسلم ديه لالو ما من يوم ألت يلم يصبح العباد يا الله بارياوች የሚያነጉበት ማንኛውም እለት የለም فيه በዛ በሚያነጉበት እለት ኢላ ቢሆን እንጂ መለካኒ ሁለት መላእክቶች ينزلان የሚወርዱ ቢሆን እንጂ فيقول ይላል احدهما ከሁለት አንዳቸው ይላል اللهم ጌታዬ ሆይ اعط ስጥ منفقا ለለጋሽ ለቸር ለሚሰጥ ሰው ስጥ خلفا በሰጠበት ቦታ ምትከሰጠው ብሎ ይላል ويقول الاخر ሌላኛው ደግሞ ይላል اللهم ጌታዬ ሆይ اعط ስጥ ممسكا ለንፉግ ለስስታም ለስግብግብ ስጥ ተለፋ በጥፋትን ስጠው ብሎ ይላል አሉን متفقون عليه ቡኻሪና ሙስሊም የዘገቡት ሐዲስ ነው ወንድሞች እህቶች ከዚህ ሐዲስ ምንማረው ብዙ ትምህርት አለ አንደኛው የመላእክቶችን ባህሪ እንመለከታለን አላህ Subhanahu Wa Ta'ala የخለቃቸው መላእክቶች አሉ ከኑር የተخለቁ ለአላህ ፍጹም ታዛዥ የሆኑ መላእክቶች አሉ እነዚህ መላእክቶች ከስራቸው ውስጥ አንዱ ይው በየቀኑ ፀሐይ በወጣች ቁጥር በነጋ ቁጥር የሚመጡ ሁለት መላእክቶች ይወርዳሉ እነዚህ ሁለት መላእክቶች ለያንዳንዱ ግለሰብ ይመጣሉ ማለት ሳይሆን እንደ ዓለም አቀፍ ነው እንደ ዓለም አቀፍ ነው የሚሆነው በኢማሙ አህመድ በዘገቡት በሌላ ዘገባ ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም በጫፍ ሁለት መላእክቶች ይመጣሉ አሉ እናም እነዚህ መላእክቶች ዱዓ ያደርጋሉ እና እነዚህ መላእክቶች ዱዓ ከሚያደርጉት ዱዓ ውስጥ አንድ ያስተጋባሉ ሐሉሙ ዒባደ አላህ ባሪያዎች ሆይ ኑ ተነሱ ወደ አላህ ተቃረቡ ይሉና ሐሉሙ ኢላ ረብኩም ይሉና انما قل وكفى خير مما كثر والها ትንሽ ነው ያብቃቃ ሀብት ይሻላል ብዙ ነው ከአላህ ዒባዳ ከሚያዘናጋ ሀብት ይያሉ ቀጥለው اللهم اعط منفقا خلفا يا الله ለሚሰጥ ስጠው ይላሉ مرحبا ወበእንግዲህ ርዕሳችን የመስጠት ርዕስ ነው ማለት ይቻላል የመሰደቅ ነው ሰደቃ ስንሰጥ በየቀኑ እነዚህ መላእክቶች የሚወጡትና እኛም በየቀኑ ምን ሰጠው ሰደቃ ልንመደብ ይገባል ይብዛ ሚነስም ግን በየቀኑ መሰደቅ ይኖርብናል ከሰደቃ ውስጥ ደግሞ በላጭ ሰደቃ ብሎ ማለት ለቤተሰብ ይሆን ነው ነብዩ ሰለላሁ ዐለይሂ ወሰለም اليد العليا خير من اليد السفلى ከላይ ያለች እጅ ከታች ካለ እጅ ትበልጣለች አሉና وابدا بمن تعول ከቤተሰብህ ጀምር ይላሉ በሌላ ሐዲስ ደግሞ አንዳንድ ሰው አለ ቤተሰቦችን ያስራበ ያስቸገረ ውጭ ላይ ግን ቸርና ለጋሽ የሆነ ሰው አለ ተቃራኒ ነው ውጭ ላይም ቸርነት ጥሩ ነው ግን በጣም ቸር መሆን አለበት ግን ለቤተሰብህ ነው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ كفى بالمرء اثما أن يضيع من يقوت عند سو ወንጀለኛ ለመባል በቂው ነው አሉ ቤቱን ማስራቡ ለቤተሰቦቹን ልጆቹን አባትናቱን ማስራቡ በጣም ለወንጀል በቂ ነው ይላሉና ከቤት ነው መጀመሪያ ያለበት ነው በሰደቃም ዙሪያ ሲናገሩ ምርጥ ሰደቃ ብሎ ማለት ለቤተሰብ የሚሰጥ ሰደቃ ነው ለውጭ ከምትሰጠው ከአንድ ብር ቤት መስጠት አንድ ብር በ10 እጥፍ ትበልጣለች ይላሉ እና ከቤተሰብ መጀመር ከዘመድ አዝማድ መጀመር ከዛ በጣም እንደተቸገረ እንደምስኪን ይሆነው ከዛ ነው ፊ ሰቢልላህ ደግሞ የራሱ እንደ አንገብጋቢነቱ ቅድማ ምን ሊሰጠው ይገባል ፊ ሰቢልላህ ሲል መሳጂዶች መዳሪሶች ዱዓ ቁርአን ኢልም ስርጭት ወዘተ ይካተታልና ሰደቃ መስጠት ላይ በጣም ልንረባረብ ይገባል እኛ አስለን አላህ የሰጠንን ሀብት ማሰብ አለብን ልንሰድቀው ነው እንጂ እኛ በልተን ልንጨርስ ነው ብለን ማሰብ የለብንም نعم ሰደቃ የሚለው ሐሳብ ነው እኛ ሊገዛን የሚገባው ለራስን መሰደቅ ራስን መቀለብ ሰደቃ ነው ቤተሰብ መቀለብ ሰደቃ ነው ለአባት ለእናት መስጠት ሰደቃ ነው ለዘመድ ላጎት ላክስት መስጠት ሰደቃ ነው ለተቸገረ መስጠት ሰደቃ ነው ስለዚህ እኛ ስራው ስንገባ ለመሰደቅ የሚል አጀንዳ ነው አእምሮአችን ላይ መያዝ ያለበት ነው ስንሰድም አላህ በቦታው ይተካልናል አንዳንድ ሰው ይላል ልንሰጥ አላህ ይስጠልን አላህ ደግሞ ይላል ስጥና እሰጣለሁ ይላል አንፊቅ ينفق عليك ነው ስጥ ይሰጣል ነው ስጥ በቦታው ይተካልሃል ነው የመላእክቶች ዱዓ ነው የሚደረገውና ከአላህ ጋር እንደመያያዝ የለብንም አላህ በሰጠነው ምን ሰጠው ሰጥቶናል መስጠት አለብን خلاص ሰጥቶናል በሰጠነው ትንሽም ብትሆን እተቆናር ወለው በሽቅ ተምራ ከጃንም ራሳችን ጠብቁ የተምር ግማሽም ካን ሆኖ እንደመሰደቅ ይላል ነብዩ ሰለላሁ ዐለይሂ ወሰለምና እንስጥ አላህ አብዝቶ እንዲሰጥ ሀብታም ሆኖ ፈልጋን ስጥ አላህ ይሰጣልውና
አላህ Subhanahu Wa Ta'ala ከሰጪዎች አላህ ያድርገን ሰጥተው ደግሞ ከአላህ ዘንድ ብዙ ከሚቀበሉ አላህ ያድርገን ወሰለላሁ ወሰለም على نبينا محمد وعلى آله وصحبه